شكرا حياك الله. ላይቭ ስትሪሙ ሪከርድ ይደረጋል። ሪከርድ እንዲደረግ እየጠየቃችሁ የነበራችሁ ተማሪዎች አሉ አይቻለሁ። በዲስከሽኑን ግሩፑ ላይ የተወሰነ ጥያቄዎቻችሁን ማስቀመጥ ትችላላችሁ። የዲስከሽን ግሩፑን ጆይን አድርጉ። ዲስከሽን ግሩፑ ላይ ፎሎ አደርጋለሁ ጥያቄዎቻችሁን። ለመጀመሪያ ከዚህ መካከል ካሉ ተማሪዎች መካከል እድል ከመስጠቴ በፊት الشيخ ሙባረክ العروسي የተወሰነ ገለጻ ያደርጉና ጥያቄዎቻችሁን ወደ መቀበል እንሄዳለን ማለት ነው። الشيخ ሙባረክ تفضل مشكورا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. دمس يسمع لا لا يسمع طرت ያለ ነው። طيب معكم مبارك العروسي، طالب في كلية الشريعة وأصول الدين بجامعة الملك خالد مرحلة الدكتوراه. حياكم الله. እንግዲህ ያው ቅድም ወንድሜ በድር እንዳነሳው አንዳንድ ጥያቄዎች ካላችሁ ወደዚህ ስታመለክቱ የሚገጥሟችሁ ነገራቶች ሊኖሩ ይችላሉ እና እነዛን ነገራቶች በቻልነው መልኩ ለእናንተ አንዳንድ ነሲሃዎችን ለመስጠትና ሙሽኪላችሁ ደግሞ ሐል የሚኖረው ከሆነ ያን ለመርዳት ነው ይመስለኛል የፕሮግራም የተዘጋጀው እና ጥያቄያቸውን ወደ ማቅረብ ብንገባ ጥሩ ይመስለኛል። አኺ በድር ላባርክ ፊክ። አብሽር። የመጀመሪያ ጥያቄዎች መካከል እድል እንዲሰጣችሁ ከመመለከተው መካከል እብን መሐመድን እየተመለከትኩኝ ነው። እብን መሐመድ ለመናገር ተፈቅዶልሃል። የመጀመሪያ ጥያቄህን ማቅረብ ትችላለህ። ጥያቄዎችን እኔ እመዘግባለሁ። አጠር አድርገህ ለማቅረብ ሞክር። ለመጠየቅ ተፈቅዶልሃል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. كيف حالكم؟ እንዴት ናችሁ? ሁላችሁም ሰላም ናችሁ? አልহামዱሊላህ እኔ ደህና ነኝ። እኔ አንድ ሁለት ጥያቄዎች ነበሩ። አንደኛው ያው እዚህ የፖሊስ ምርመራውን እንዴት ነው በየቀበሌው በየወረዳው ማድረግ እንችላለን? እዛ እንትን ስንሄድ እምቢ እያሉን ስለሆነ ጥቁር አንበሳ ይሄ ነው። ሌላኛው ጥያቄ ደግሞ መቼ ነው አሁን ዌብሳይታቸው የሚከፈተው? ጃሚዓ እስላሚያው ይሄ እንትኑ አድሩሱ ለሳዑዲያ ምናምን የሚለው መቼ ነው የሚከፈተው? ጥያቄህን ጨርሰሃል? አዎ ሚውት አድርገው ለሼክ መሐመድ ይሄንን በትመልስ የመጀመሪያውን ጥያቄ ለሼክ መሐመድ አስተላልፋለሁ። እዚህ ላይ ጥያቄ ተዓሊቅ አድርግልኝ። መርሐባ። እሱ የጠየቀውን ለመመለስ ያክል የፖሊስ ምርመራውን እንዴት ነው የምናደርገው ነው ያለውና የፖሊስ ምርመራው ያው እሱ ባለበት አካባቢ ይወስናል። ባለበት አካባቢ ያለ ለምሳሌ በአዲስ አበባ ደረጃ ብንወስድ ጥቁር አንበሳ ጋር ያለው ጥቁር አንበሳ የፖሊስና ዋና መርማሪ አለ። የተለያዩ ከተሞች ላይ ደግሞ እንደዚህ ይኖራሉ እንትን የሚሰጡ እና ብዙ ጊዜ ያው ለሳውዲ ምናምን ስኮላር ነው ብለህ ብትሄድ ብዙ ጊዜ ያው እንደዚህ አይመቱልህም እና የግድ ማድረግ ያለብህ ነገር ቢኖር ሆነ የስራ ቅጥር አድርገህ ወይ ደግሞ በማንኛውም በመድረሳ ማህተም እዚህ መድረሳ ሊቀጠር ነው በሚል ወይ በተለያየ መንገድ አድርገህ ነው እንጂ እዛ ሄደህ ለማስመታት መሞከር ያለብህ። ለሳውዲ ምናምን ካልካቸው ብዙ ጊዜ እንደዚህ አይሰጡህም። በቃ ለምን እንደዚህ ታሊቅ የለንም ምናምን ነው የሚለው። ከነሱ ጋር ግንኙነት የለንም እንደዚህ የተፈራረምነው ውል ምናምን የለም ስለሚሉ ብዙ ጊዜ አይመጡም። እና ብዙ ጊዜ ሰዎች የሚያደርጉት የስራ ቅጥር አስመስሎ በመጻፍ እዛኔ በሱ መምራት ይችላል። ለዚህ አይከለክሉም። እነሱ የሚፈልጉት አንተ ከወንጀል ነፃ መሆንህን ነው እንጂ በየትኛውም ለዛኛው መስሪያ ቤት ስለተጻፈ አይደለም እነሱ የሚፈልጉት። እነሱ የሚያዩት
አንተ ያን ነገር ከወንጀል ነፃ መሆንህን ነው ማለት ነው። እና ሁለተኛ ላይ ደግሞ ነበር የጠየቀው አይዋ ቅዱስ في السعودية መቼ ነው የሚከፈተው ላለው በቅርቡ አፕሪል 15 ምናምን የሚል አይቼ ነበር፣ ግን እሱም ተራዝሟል ምናምን እያሉ ነበር እና አሁን ላይ ይከፈት ይችላል። ብቻ እስከዛ ድረስ ዶክመንቶቻችሁን እናንተ አዘጋጅታችሁ መጠበቅ ነው። ድንገት አፕሪል 15 ከተከፈተ ያው ለአንድ ወር ያክል እስከ ሜይ 15 ይቆያል ማለት ነው። ድንገት አፕሪል 15 ደግሞ ካልተከፈተ ያው የሚከፈትበት በራሳቸው ዌብሳይት ላይ ይለቃሉ፣ እነሱን መከታተል ነው። ያው ወንድማችን በድር አለ በራሱ ቴሌግራም ቻናል ላይ ኢንሻአላህ ይለቅላችኋል ማለት ነው። ሹክራን حياك الله የመጀመሪያው ጥያቄ ተመዝግቧል፣ ምላሹም ሪከርድ እንደተደረገ ነው፣ ለሌሎቻችሁም ሼር ይደረጋል። የሁለተኛውን ጥያቄ ለመመልከት ሴት ጥያቄ ስላለ ጥያቄውን የማነብ ይሆናል። ሼክ ኡስታዝ ሙባረክ አልዓሩሲ በዚህ ላይ ታዕሊቅ ካላችሁ ምላሽ ለመስጠት ይሞክራሉ። የመጀመሪያው ጥያቄዋ የዲን ኮሌጅ ውስጥ ያሉት ስትሪሞች ማለትም የክፍሎች ማለት ነው ልክ እንደ ኩልያ ደረጃ ኩልየት ሸሪዓ ወኡሱሉዲን ተብሎ በውስጡ ፈርዖች እንዳሉት ስትሪሞቹ ለአይነታቸው ልዩነታቸው ምንድን ነው የሚል ነው የመጀመሪያው። ለምሳሌ በሸሪዓና በኡሱል الفقه ወይም ጥያቄው ሸሪዓና ኡሱሉዲን ለማለት ፈልጎ ነው ብዬ አስባለሁ። ሸሪዓና ኡሱሉዲን ምንድነው ልዩነቱ ኮሌጅ ውስጥ? ሁለተኛ ጥያቄ ደግሞ المستندات والمرافقات الغير الواجبة ወይም ኦፕሽናል ዶክመንት የሚባለው ምን ያክል አስፈላጊ ነው የሚለው ነው። ሶስተኛ ደግሞ እዛ የሚማር ሰው ማለትም እዚህ ጃሚዓ ያለ ሰው ፋሚሊ መውሰድ ይችላል ወይ የሚለው ነው። የመጀመሪያውን ጥያቄ ኡስታዝ ታዕሊቅ አድርጎበት ቀጣይ ለማስታወስ ሁለተኛውን ጥያቄ ማስታወስ ነው። ያኩላህ ብዙ ተከሱሶች አሉ፣ ብዙ ዲፓርትመንቶች አሉ፣ እንደዛው ደግሞ ብዙ ኩልያዎች አሉ። በየዩኒቨርሲቲው ይለያያል። አሁን እኛ ጋር في جامعة الملك خالد ብዙ ኩልያ ነው ያሉት። ኩልየቱ ሸሪዓ ወኡሱል الدين وكلية التربية كلية اللغات والترجمة كلية الهندسة كلية الحاسب الآلي كلية السياحة والضيافة ብዙ ኮሌጆች ነው ያሉት። እነዚህ ኮሌጆች ደግሞ ብዙ ዲፓርትመንቶችን የያዙ ናቸው። ይሄ የኛ የጃሚዓቱ መሊክ ኻሊድን ባጭሩ ይመስላል። ሹክራን። የሁለት ከዚህ ጋር ያይዛ የጠየቀችው የነበረው ደግሞ ሁለት ከዚህ ጋር ያይዛ የጠየቀችው የነበረው የኩልየት ሸሪዓ ወኡሱሉዲን ልዩነታቸው ምንድነው? ሸሪዓና ኡሱሉዲንን ለመለየት ያያያዘ ጥያቄ ነበር። ايوه كلية الشريعة وأصول الدين كلية الشريعة وأصول الدين من اللي أيوب لالتشو كلية الشريعة تخصصاتشو الشريعة يوهنو ينسو درجون تلاينو على الفقه وعلى أصول الفقه، يركز على الفقه وعلى أصول الفقه. ما يترش عليهم تخرج سيادرجو على حسن السيرة والسلوك، شهادة حسن السيرة والسلوك لا يمصاف الله تخصصه الفقه وأصوله تبلون المصافو النياقة في جامعة ملك خالد. كأصول الدين دم تخرج سيادرك مصفولت القرآن وعلومه، علوم القرآن تبلون المصافو. لمن دنو شريعة ተኸሱሳቸው የሆኑ ተማሪዎች አውት ነገር ክታቸው እዚህ አሁን እኛ ጋር ዛድ ሙስተቅኒያ ረውዱል ሙርቢ على ዛድ المستقنع ይሄ ነው የሚሰጠው ክታብ።
على مذهب الحنبلي እና ይሄ ነው እንትን ደግሞ የሚማሩት ኡሱል الدين የሚማሩት علوم القرآن እና አቂዳ እንደዛው ደግሞ ሐዲስ ላይ ነው እንትናቸው ትኩረት የሚያደርጉት ማለት ነው። ይሄ ነው ልዩነቱ ባጭሩ። አብዛኛው እንትን ላይ ነው علوم القرآن ተፍሲር ኡሱል التفسير ይሄ ነው ያለው። شكرا حياكم الله استاذ ሁለተኛው ጥያቄዋ ደግሞ ባጭሩ ለመግለጽ المستندات والمرفقات غير الواجبه ኦፕሽናል ዶክመንቶች ምን ያክል ተቀባይነታችን ላይ ይጨምራሉ የሚለው والله ይሄ እንግዲህ በየጃሚያው ይለያያል። አንዳንድ ጃሚያ ላይ ሳሁል የሚያደርጉበት መልክ አለ። እንደዚሁ ዝም ብለው ያሳልፋሉ። አንዳንድ ያልተሟሉ ነገራቶችም ካሉ አንዳንድ ላይ ደግሞ አንዳንዶቹ ጃሚያዎች ተርኪዝ አድርገው ሁሉንም እየፈለፈሉ ነው የሚያዩት እና በዚህ ነው የሚለያየው። አሁን ለምሳሌ ዘንድሮ ምን እንደሚያስፈልግ አልገለጹም እስካሁን ድረስ። ያለፈው አመት هناك يعني مستندات واجبة وهناك مستندات غير واجبة እንደዚህ ነው ያለው። ዘንድሮ ደግሞ ምን እንደሚመጣ አናውቅም። እንግዲህ በየአመቱ የሚጨምሩት የሚቀንሱት ነገር አለ። ያመጠበቅ ነው። ሌላኛው እዚህ ላይ አክላን ተናገረች ጠየቀችው ጥያቄ ነበር። እሱም እዚህ ፋሚሊን ማምጣት ይቻላል ወይም ቤተሰብን ማምጣት እዚህ የሚኖር ሰው በሚንሃ የደረሰው ሰው ቤተሰቡን ማምጣት ይችላል ወይ የሚለው ጥያቄ ነው። አዎ ይሄ ነገር በጣም ትልቅ አስቸጋሪ ከሚባሉ ጥያቄዎች መካከል አንዱ ነው። ፋሚሊ ማምጣት ይችላል ሆይ በታሽረ ታሊሚያ ይመጣ ተማሪ አሁን እንደ ድሮ አይደለም። እኛ መጀመሪያ ወደዚህ ስንመጣ የመጣንበት ቪዛ እና አሁን የአዲሱ ቪዛ የተለያየ ነው። እኛ መጀመሪያ ስንመጣ ወደዚህ ከ3 አመት በፊት እንደዚህ ነው መሰለኝ እና ታሽረ ታሊሚያ አልነበረም። ታሽረቱ ጣሊብ በሚለው ነው የመጣ ነው። መኪና መግዛት ይችላል፣ ቤተሰቡን እስትቅዳም ማድረግ ይችላል። መጀመሪያ ከኛ ጋር አብሮ የመጣ ሰው ማለት ነው። ይሄ አዲሱ ታሽራ ሳይሆን በዛ በድሮ ታሽራ የመጣ ለማለት ፈልጌ ነው። መኪና መግዛት ይችላል በስሙ፣ ቤተሰቡን ማምጣት ይችላል፣ የባንክ ሂሳብ መክፈት ይችላል። እንደዚህ ነው። ግን ይሄ ታሽራ ታሊሚያ የሚባለው በጣም من المشكلات ከሚባሉ ነገራቶች አንደኛ እዚህ ከመጣ በኋላ የባንክ ሂሳብ ለመክፈት አካውንት ለመክፈት ያስቸግረዋል። እስካሁን መፍትሄ አልተገኘለትም። ግን ያው በማመልከቻ ጃሚያው ማመልከቻ ጽፎ ለባንክ ቅርንጫፎች እንደዚህ እንዲከፍቱላቸው እየተደረገ ነው። መኪና በስሙ መግዛት አይችልም። ለምን? ታሽራው ዛኢር ስለሚል ማለት ነው። ዛኢር شكرا استاذ. ቤተሰቡንም ማምጣት عفوا للمقاطعة. ብዙ ተማሪዎች አይሰማም እያላችሁ ነው ይሰማል። ነገር ግን ጥራት አለው ድምጹ። በተቻላችሁ አቅም ኔትወርክ ያለው ቦታ ላይ ጠጋ ለማለት ሞክሩ። የኢትዮጵያ ኔትወርክ ያስቸግራል። የምትጠቀሙት ሲም እንደ ሲሙም ይለያያል። ያው ኢትዮ ቴሌና ሳፋሪ ስትጠቀሙ እንደ ኔትወርኩ ለእናንተ አመቺ የሆነውን ኔትወርክ ተጠቀሙ እንጂ ድምጹ ጥርት ያለ ድምጽ ነው። ውስጥም ላይም ኖይዝ ሰፕሬሽን አድርጌያለሁ። ድምጹ በትክክል ጥርት ባለ ሁኔታ ነው እየተሰማ ያለው። شكرا استاذي. የእህት ፊርዶስ ጥያቄ በእንደዚህ አይነት መልክ ተመልሷል። ከዚህ ጋር በተያያዘ ደግሞ ሌላ ጥያቄ ላላችሁ አካላቶች አሁንም ሌላ እድል ልሰጥ ነው። ከዚህ መካከል ተማሪዎች ቀጣዩን ኡስታዝ መሐመድ የሚመልስላችሁ ይሆናል። ለዩዘር ወዐጅልቱ ኢለይከ ረቢ ሊተርዳ የሚለው ተማሪ allowed to speak ይሆናል ማለት ነው። ቀጣይም ደግሞ እንደዚሁ በተራ እየተመለከትኩኝ እድላችሁን ለማስቀመጥ ሞክራለሁ። ወዐጅልቱ ኢለይከ ረቢ ሊተርዳ የሚለው አካውንት ለመናገር ተፈቅዶለታል። የወጣ ይመስለኛል። ለቀጣይ
ለአቡበክር ሰጥቼዋለሁ። ጥያቄህን አጠር አድርገህ በደንብ ግልጽ ባለ ሁኔታ ቡሌት ፖይንቶችን በስተክል አስቀምጥልኝ። مرحبا السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. የኔ ጥያቄ ምንድነው ለኡስታዝ ሙባረክ አልዓሩሲ ለሳቸው ነው። ስለ መሊክ ኻሊድ ዩኒቨርሲቲ ነው መጠየቅ የፈለኩት እና የመጀመሪያ ጥያቄ ምንድነው በሳይንስ እና በሸሪዓ በኩል ተከፋፍሎ የለ ኢንትራንስ ኤግዛም ማለትም የኢንትራንስ ኤግዛም ማለፍ ሁኔታ እንዴት ነው? ግዴታ ማለፍ አለባቸው ወይስ ደግሞ አይ ግዴታ ካልሆነ ደግሞ መቅረጫ ነጥብ አለው ወይ? ሁለተኛው ደግሞ በሬሚዲያል ያለፉ ተማሪዎችስ እንዴት ይታያል? ሶስተኛው ደግሞ 10ኛ ክፍል ማለት በድሮ በማትሪክ 10ኛ ክፍል ወድቀው ግን ዲፕሎማ ያላቸው ተማሪዎችስ ለአንደር ግራጁዌት አፕላይ ማድረግ ይችላሉ ወይ? አራተኛው ደግሞ ስንት አመታት ነው የሚፈጁት ዩኒቨርሲቲ ውስጥ የሚቆዩበት አመታት? አምስተኛው ደግሞ ለሴቶችስ አለ ወይ ስኮላርሺፕ ኦፈር አለ ወይ? ስድስተኛው ደግሞ እድሜ ሪኳየርመንት አለ ወይ ነው የኔ ጥያቄ። ጀዛኩሙላህ። حياك الله ለጥያቄዎች አብዛኛዎቹን የእንግሊዝኛ ተርሞች ያካተቱ ናቸው። ደግሞ ብዙ ጥያቄዎች ስለሆኑ ኡስታዝ ላይ እንዳይደራረብባቸው ለመሐመድ ጥያቄዎቹን በየተራ እንትን እያልኩኝ አሳውቀዋለሁ። መሐመድ የመጀመሪያው ጥያቄ ከኢንትራንስ ጋር የተያያዘውን ጥያቄ በመመለስ ላይ ይቀጥላል። መርሐባ። ወንድማችን የጠየቀው ያው የ10ኛ ክፍል ማትሪክ በሱ አፕላይ ማድረግ ይቻላል ወይ ነው። አሁን ላይ የለም ቀርቷል። አሁን በፊት ጃሚዓ ኢስላሚያ ራሱ በ10ኛ ክፍል ሊቀበል ነበር። አሁን ላይ ግን 12ኛ ክፍል ሙዕተመድ ሆኗል። ሁሉም ዩኒቨርሲቲ ይመስለኛል 12ኛ ክፍል ግዴታ ነው። እና ደግሞ መቅረጫ ነጥብ አለው ላልከው ደግሞ መቅረጫ ነጥብ የለውም። ማንኛውም ውጤት ብታመጣ በሱ አፕላይ ልታደርግ ትችላለህ። እነሱ ውጤቱን አይመለከቱትም። አሁን ኢትዮጵያ ላይ ልታልፍም ወይ ልትወድቅም ትችላለህ፣ ችግር የለውም። ሪሚዲያልም ልትገባ ትችላለህ፣ እሱ ችግር የለውም ማለት ነው። በሱ አፕላይ ማድረግ ትችላለህ። ዋና እነሱ የሚያዩት የተለያዩ ዶክመንቶች የምታሟላቸውን እነሱን ነው የሚያዩት እንጂ የ10ኛ ክፍል ውጤቱ አያዩትም። ብቻ ግን የ10ኛ ክፍል ውጤት ከፍ ማለቱ ድንገት እነሱ የሚመርጡበት ሜትድ ሊሆን ይችላል፣ ተመራጭ ሊያደርገው ይችላል። ያው እነሱ በምን እንደሚመርጡ ኤግዛክትሊ አይነግሩህም። ምን እንደዚህ ያሟላ ነው የሚመርጡት ምናምን አይባልም። በቃ እነሱ ራሳቸው ነው የሚያውቁት። ግን አንተ አሁን እዚህ ጃሚዓ ኢስላሚያ ማውቀዋለሁ 12ኛ ክፍል ውጤቱ ያላለፈው ሆኖ ኢትዮጵያ ላይ እዚህ የመጣ ሰው ማለት ነው በሪሚዲያል እንትን ብሎ ሪሚዲያል ገብቶ የመጣ ሰው አለ እና እሱ ግዴታ አይደለም ማለት ፈልጌ ነው። እና ደግሞ አካዳሚክና ሁሉም ዩኒቨርሲቲ ላይ ይመስለኛል አካዳሚክና የዲን ትምህርቶች አሉ። እዚህ ጃሚዓ ኢስላሚያ ላይም አለ። በኢንጂነሪንግ፣ በኮምፒውተር ሳይንስ፣ አይቲ ሁሉም መማር ትችላለህ። ከፈለግ ደግሞ በሸሪዓው ትምህርት መማር ትችላለህ። ብዙ ጊዜ አሁን ጋይረ ሸሪዓ የሆኑት ኢንጂነሪንግ፣ ኮምፒውተር ሳይንስ ምናምን እነሱ የሚጠይቁት ምንድን ነው? የእንግሊዝኛ ችሎታህን ነው የሚጠይቁት። እንግሊዝኛ የቶፍል ምናምን ፈተና አለ መሰለኝ እና እሱን ነው የሚጠይቁት እንጂ 12ኛ ክፍል ሁለቱም አፕላይ የምታደርገው በ12ኛ ክፍል ነው። አንተ እዛ ላይ ስትሞላ ነው የሚያስመርጥ። ሸሪዓ ነው የምትፈልገው ጋይረ ሸሪዓ ነው የምትፈልገው ብለው እነሱ ነው የሚጠይቁ። ስለዚህ ያን የሚጠይቁ ብዙ ጊዜ እንግሊዝኛ ነው የሚጠይቁ እና እንግሊዝኛ ብቻ የፈተናው ምናምን ካለ የዱንያን ትምህርት መማር ትችላለህ ማለት ነው።